ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬ ፖፖ ላይቭ እንዴት አድርገን እንደምንከፍት ነው ማሳያችሁ። በመጀመሪያ ሰርች ባሯ ላይ ፕሌይ ስቶር ወይም ደግሞ አፕ ስቶር ላይ ገብተን አፕሊኬሽኑን ግዴታ ዳውንሎድ ማድረግ አለብን። ለዚያ ፖፖ ላይቭ ብዬ ሰርች አደርጋለሁ። ከዚህ በፊት እኔ ስላወረድኩኝ እናንተ ካላወረዳችሁ ደግሞ እዚህ ጋር እንትን ያመጥላችኋል፣ ታወርዳላችሁ ማለት ነው። ለዚያ ያው እኔ እዚህ ጋር ኦፕን ብዬ ከፍተዋለሁ፣ ከዚህ በፊት ስለከፈትኩት ማለት ነው። እና እዚህ ጋር አካውንት ለመክፈት እዚህ ጋር እንደ አዲስ ያመጣልን አካውንታችንን ሎጊን እናደርጋለን። ወይ ደግሞ በስልክ ቁጥር መክፈት ከፈለግን በስልክ ቁጥር እዚህ ጋር፣ በጉግል መክፈት ከፈለግን በጉግል፣ በፌስቡክም እንደዛው በፌስቡክ በኢሜይልም መክፈት እንችላለን ማለት ነው። እኔ በጉግል ነው መክፈት የምፈልገው ጉግል ስላለኝ ማለት ነው። በጉግል አካውንቴ ነው የምከፍተው። እዚች ጋር እችኛዋን ነክቼ ማለት ነው። ኢሜይልን ሳስገባ እንደዚህ ብሎ አመጣልኝ። አግሪ እለዋለሁ። አግሪ ኤንድ ሼር። እዚህ ጋር እንደዚህ ብሎ ያመጥልናል። ስማችንን ነው የምናስገባው። በመጀመሪያ እዚህ ጋር ስማችንን ነው የምናስገባው። ስማችንን ካስገባን በኋላ ሜል ኤንድ ፊሜል ይላል። እዚህ ጋር ሀገር ያስመርጠናል። ሀገራችንን እንመርጣለን። ከሀገር ቀጣይ ደግሞ ሜል ኤንድ ፊሜል አለ። ሴት ከሆናችሁ በሴት ወንድ ከሆናችሁ ደግሞ በወንድ። ለዚያ እኔ ሴት ስለሆንኩኝ ፊሜል የሚለውን መረጥኩኝ። እዚሽ ጋራ አይዲ ነምበር ታስገባላችሁ። እዚህ ምጽፍላችሁን አይዲ ታስገባላችሁ። ቺን ኮድ ማለት ነው 49 27 71 19። ከዛ ወደ ታች ትመለሱና እዚሽ ጋር ፕሮፋይል አለች። እዚሽ ጋር ሴቶች ከሆናችሁ ፕሮፋይል ካላስገባችሁ እምቢ ሊላችሁ ስለሚችል ፕሮፋይል ትመርጣላችሁ ማለት ነው። ያው እኔ ለጊዜ እናንተ ለማሳየት ይሄን ፕሮፋይል አደርጋለሁ። ራይት አደረኩኝ። ከዛ እዚህ ጋር ሙሉ ፎርሙን ከጨረስን በኋላ ሰሚት እንለዋለን። ከዛ እዚህ ጋር አክሰስ አለልን። ከዛ እዚህ ጋራ ሙሉ ፔጁን ያመጣልናል ማለት ነው። አሁን ሙሉ ለሙሉ ከፈት ነው። በሁለተኛ ደረጃ እዚህ ጋራ የፊታችንን አሻራ ነው የምንሰጠው። እዚህ ጋር አንድ ጊዜ ላይቭ የምትለዋን እነካለን። ከዛ ላይቭ የሚለውን ስንነካ እዚህ ጋር ፌስ አውተንቲኬሽን ብሎ ያመጣልናል። አንድ ጊዜ እቺን ከነካም በኋላ እዚህ ጋር ስታርት ቱ ሰርቲፊኬት የሚል አለ። እቺን ነክተን የፊታችንን አሻራ እናስገባለን ማለት ነው። እኔ ከዚህ በፊት ስላስገባው አይቀበለኝም። ለዛ ፊታችንን ካስገባን በኋላ ይቀበለናል ማለት ነው። በሁለተኛ ከዚህ በኋላ ደግሞ የምናደርገው ኤጀንት ነው የምንመዘገበው። ኤጀንት እንዴት እንደምትመዘገቡ አሳያችኋለሁ። አንድ ጊዜ ከዚህ ባክ ብላችሁ ወደ ኋላ ተመልሳችሁ ትወጡና እዚሽ ጋር ትመለሳላችሁ። እዚሽ ጋር 5 አይነት አይከኖች አሉ አይደለ? ከነዚህ 5 ውስጥ በዚች ዳር በኩል ያለችዋን አንድ ጊዜ 5ኛዋን እዚሽ ጋር ያለችዋን ትነካላችሁ። እዚሽ ጋር በቀይ ማክብባትን ነክታችሁ ወደ ራሳችሁ ፕሮፋይል ይወስዳችኋል። እዚህ ጋራ ያመጥልኛል ማለት ነው። ወደ ፕሮፋይላችሁ ከገባችሁ በኋላ አንድ ጊዜ ዝቅ ታደርጉና እዚህ ጋር ማይ ኤጀንሲ የሚል አለ። ማይ ኤጀንሲ የምትለዋን ትነካላችሁ ማለት ነው። ማይ ኤጀንሲ ውስጥ ከገባችሁ በኋላ እዚህ ጋራ ፕሌስ ኢንተር ኤጀንት አይዲ ብሎ ያመጥላችኋል። እዚህ ጋር ትጽፋላችሁ 49 27 71 19። እቺን ኮድ ታስገባላችሁ። እቺን አይዲ አስገብታችሁ ትመዘገባላችሁ። በደንብ ይው እዚህ ጋር ኢናስ ብሎ ያመጣላችኋል ማለት ነው። ኢናስ ብሎ ካመጣላችሁ ትክክል ነው ማለት ነው። ይሄን አይዲ ስታስገቡ ፕሊስ ኢንተር ኤጀንት አይዲ ይላችኋል። እዚህ ጋር ኮንፎርም ትሉታላችሁ። ኮንግራቹሌሽን ብሎ ያመጣላችኋል። እንደዚህ ሰርቲፊኬት ማለት ነው። አደራ ምንም ነገር ሳትነኩ እዚች ጋር ያለችዋን ብቻ በመንካት ከዚህ ትወጣላችሁ ማለት ነው። ከወጣችሁ በኋላ አንድ ጊዜ ወደዚህ ትመለሱና እቺን ነክታችሁ ሰርች ባር ላይ ሰርች ታደርጋላችሁ። አንድ ጊዜ እዚች ጋር ያለችዋን ትነኩና እዚህ ጋር አይዲ ታስገባላችሁ 49 27 71 19። ሰርች ስታደርጉ እንደዚህ ይመጣላችኋል። ከዛ እዚህ ጋር ላይቭ ከሆነ ላይቭ ብሎ ያመጣላችኋል፣ ፓርቲ ከሆነ ፓርቲ ብሎ ያመጣላችኋል። እዚህ ጋር ፎሎ ታደርጋላችሁ።
ፎሎ ካረጋችሁ በኋላ ወደ ስራው ቀጣይ ፓርት ዩቲዩብ ላይ አለ። ከዚህ ቀጣይ ያለውን ደግሞ ታያላችሁ።